አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወደ ተከበራችሁ የአብዱ መሐመድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች ስራ ጤንነት እንዲስዛችኋል ከኔ ጋር አሪፍ ነው። በያላችሁበት ሰላማችሁ ብዝት ይበልኝ እላለሁኝ። ዛሬ ደግሞ የማሳያችሁ ይሄን ባለ አራት ተከፋች ቁም ሳጥን ነው ማለት ነው። በጣም የሚያምር ነው። ከለሩም እንደምታዩት ነው ማለት ነው። ቆሻሻ ምናምን የሚችል ነው ማለት ነው። በጣም ያምራል። ወደ ሰማያዊ ከለር ትንሽ ሄድ ያለ ነው ማለት ነው። ግን በጣም የሚያምር ነው። ውስጡም ራሱ ፋት ተደርጎ ነው ማለት ነው የተቀባው። እዚህ ጋር የማሳያችሁ ሁለት ተከፋች ውስጥ አንድ የልብስ መስቀያ አለ ማለት ነው። አንዱ በር ላይ ደግሞ መስታወት አለው። ከዳርና ከዳር ላይ ደግሞ እንደማሳያችሁ መደርደሪያ አለው ማለት ነው። ሶስት መደርደሪያ አለው ከስር ያለው ጋራ አራት ማለት ነው። ውስጡም እንደምታዩት ተቀብቷል። ከላይም የኮንፈርቱም ልክ እንደታችኛው ማለት ነው ፋት አድርጎ ተቀብቷል ማለት ነው። ውስጡም ውጭም በጣም የሚያምር የሆነ ቁም ሳጥን ነው። ባለ አራት ተከፋች ቁም ሳጥን ነው ማለት ነው። ወደ ጎን ሜትር ከ80 ወደ ላይ ቁመቱ ደግሞ 2 ሜትር ከ30 ነው ማለት ነው። በጣም የሚያምር ነው። ይሄ በኤምዲኤፍ ቀለም በሚቀባው በኤምዲኤፍ የተሰራ ነው። ግን በጣም ያምራል ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። አሁን ይሄ የተሰራው በተገነጣጣይ ነው ማለት ነው። ታችኛው ቦዲው በተገነጣጣይ ነው ማለት ነው የተሰራው። ሲገጣጠም ግን እንደዚህ በጣም ያምራል ማለት ነው። ያው በተገጣይ ሲሆን እንደዚህ አይፈፋቀባችሁም ማለት ነው። አሁን ወደ ቤታችሁ ሲሄድ ከመስመር ምናልባት ቤታችሁ ሊርቅ ስለሚችል አንዳንዶቻችሁ ከዛ ከመስመር ከመኪና ወርዶ ወደ ቤት ሲሄድ ያው ሙሉ ከተዋቀረ ለመውሰድ ስለሚያስቸግር ያኔ እቃችሁ ይጎዳል ማለት ነው። በተገንጣይ ካልሆነ በተገንጣይ ግን ከሆነ ግን ጥልጥል ብሎ ኖርማሊ ቤታችሁ በቀላሉ ስለሚሄድ እዛማ ገጣጠሙ አይቸግርም። እቃችሁም በስነ ስርዓቱ ቤታችሁ ደርሶ ይገጣጠማል ማለት ነው። በጣም የሚያምር ነው። ይሄ ተኮምቦልቻ ወደ ደሴ የሚሄድ የቁም ሳጥን ነው ማለት ነው። አንድ ቁም ሳጥን ብቻ ነው። አንድ እህታችን ያዘዘችን። አድራሻችን ወሎ ኮምቦልቻ ነው። ዘዝን የፈለጋችሁበት ቦታ ላይ በታማኝነት እናደርሳለን።